እስቲ ወደፊት እንደ ፋሽን ሾው እስቲ ወደፊት ሂጂ ትንሽ። ሞዴል ነሽ እንዴ? ሞዴል አይደለሽም? ዲዛይነር ነኝ። ዲዛይነር ልብስ ምናምን ዲዛይን ታደርጊያለሽ? አንዴ መጣሁ። እንደዛው ሂጂ። አንዴ ሂጂ። ቻርጀሪ ረሳሁ። ቻርጀሪ አለሽ? ምን አልሽኝ? እና ስንት አመትሽ ነው? እኔ አሁን ኦልሞስት ወደ 25 እየሄድኩ ነው። 24 ወልደሻል? አንድ ልጅ አለኝ አይመስልም? እስቲ ወደዛ ሂጂ። አትመስይም። ባለትዳር ነሽ? ባለትዳር አይደለሁም። ተለያይተናል። አልተስማማንም እና ተለያይተናል። አልጋ ላይ ነው ያልተስማማችሁት? አይደለም። መጠጥ ያበዛል። መጠጥ ያስደስትሽ ነበረ ግን? አዎ፣ በዛ ችግር የለብን። እስቲ ወደፊት ሂጂ ትንሽ ወደ አላየሁም። እኔ እኮ አላየሁም። ደርሰሽ ነው የሶፋው ጋር ልጅ ወለሽ አይመስልም። በጣም የሚያምር ሰውነት ነው ያለሽ። በእውነቱ ልዩ ነው ሰውነትሽ። እንትን እኮ ነው ከአካባቢያችን መሰለኝ ምግቡ። አሁንም እዛ ወላይታ ሶዶ ነው ያለሽው? አዲስ አበባ ለምን አትመጪም? እኔ ጋር ኑሪ። እመጣለሁ። መቻችልኝና እመጣለሁ። የምር እመጣለሁ። እዛ እንደውም ልጅ ዲዛይን እንደሚሰራ ይሻለኛል። በቃ እኔ አንድ ክፍል ቤታ እዛ መኝታ ክፍል እንትን ትያለሽ፣ እኔ ሳሎን አድራለሁ። ቃል ነው ይሁና። ቃል ገብቷል። 755 ሰው ባለበት ቃል ገብቷል። ሞ ቢያምረኝስ? እሱን አንተ ስንት አመትህ ነው? 29 እኔ ልይዝ ነው። ትንሽ ይዘጋል። ወንድና ሴት አንድ ላይ መኖር ይችላሉ ብለሽ ታምኛለሽ? ጓደኛ ሆነው ምንም መካከላቸው ሳይፈጠር ዋናው እኮ ማይንድ ሴት ነው ብዬ ነው የማምነው። ላቁ ሴትስ ምን ያርግ? ግን እናንተ ታስቸግራላችሁ። ቢሆነስ መቆየት አትችሉም። መቆየት ማለት ጓደኛው ናችሁ። መቆየት አትችሉም። እስቲ ሂጂ ወደፊት ሂጂ። አንዴ አሁን እንደዚህ አይነት ሰውነት አጠገቤ ተኝቶ እኔ ዝም ልል እችላለሁ? አንቺ ዝም ትያለሽ? አሪፍ ነው። ቁመትሽ ሜትር ከ74 ነው? እንዴት መሰለሽ ነው የሆነው? አንዴ ወደፊት ጠጋ በይ፣ ወደ ዋዛ፣ ከዛን ዞር በይ፣ ዙሪ፣ ከዛን በጥፍርሽ ቁሚ። በቃ ይቅርታ አላሳየሁት ያልተገባ ባህሪ። ምን ወሬ ላይ ነበርን? በጥፍርሽ ቁሚ ያልኩ ነበር። መቼ ቆምሽ ታዲያ? ሂጂ በጥፍርሽ ቁሚ። እስቲ አምስት ሰከንድ መቆየት ትችያለሽ? እንደሱ አይደለም ያልኩሽማ፣ እንዲህ ዙሪማ። አዎ፣ ከዛም በጥፍርሽ ቆም በይ። ከዛም ከወገብሽ ሰበር ወደዛ። በቃ አሁን እንዴት ነው ሰው ይሄን እያየ አንድ ቤት ውስጥ የሚኖረው ከሴት ጋር? ይቻላል አይመስለኝም። እኔ እንጃ፣ እኔ የሚቻል አይመስለኝም። ይቻላል። እሱን አስተካክለው። እሺ፣ ስሜት የሆኝ እኮ ነው። ፐርፌክቶ። እና ምን እያልሽ ነበረ? አዲስ አበባ የመምጣት ፕላን አለሽ? አዎ ፕላን አለኝ። አይ አሪፍ። መቼ ነው የምትመጪው? እስኪ ቲክቶክ ላይ በደንብ አሪፍ ፎሎ ማግኝና ፕሮሞሽን ማገኝ ከሆነ ሄዳለሁ። ከዛ ውጭ ግን
አሁን ግን ምን እየሰራሽ ነው አንቺ? አንድ ዲዛይን እየሰራሁ ነው። ሁሌ ነው የሚጎርሰው? አይ ጅንሱ ጠንካራ ነዋ። የጎረሰ ይመስላል። ወላይታ ሶዶ እኮ አንዴ መጥቻለሁ። ስትመጣ ጋብዛለሁ። እውነት አንቺ ልጅ ጋብዛለሁ። አበዛሽ። ወንድ ልጅ ቁርጥና አረቄ ከጠጣ ምን እንደሚያምሩ አታውቂም? እንመካከራለን። እየበላን እየጠጣን እንመካከራለን። አፈር ልብላለች። ልጅሽ ስንት ዓመት ሞላት? 4 ዓመት ከ7 ወር አካባቢ። ስለዚህ በ21 ዓመትሽ ነው ያገባሽው? ኦልሞስት 19 ላይ ነው ያገባው። አሁን ስንት 25 ዓመት ሻል እንዴ? አሁን ወደ 25 ናሴ ላይ ነው 25 የሚይዘው። እና ምንድን ነበር ልልሽ የነበረው? የልጅሽን ባል ወደሹ ምናምን ያገባሽው በ19 ዓመትሽ? የልጅሽን አባት ወድጄው አይደለም ያገባው። አክቹዋሊ አጋጣሚ ብለን ነው። ታዲያ ለምን አገባሽው በአጋጣሚ? ሰው በምንድን ነው ዩኒቨርሲቲ ላይ ነበረ። አንቺም ዩኒቨርሲቲ ነበርሽ? ዩኒቨርሲቲ ነበር። የት ሶዶ ግቢ? ፕሬግናንሲ ምናምን ሀፕን ሲያደርግ በቃ ከበር ለማድረግ። ከማትወጁ ሰው ጋር ነው ታዲያ አብረሽ የተኛሽው? አይ አለመውደድ ሳይሆን የማያግባቡን ብዙ ነገሮች ነበሩ። በመሀል ያው ከኋላ አንዳንድ ሰው ያው መጀመሪያ ትክክለኛውን ባህሉን አያሳውቅም ነው። ምርጫ ቅስቀሳ ላይ ጥሩ ነበር። ከዛን ለጠፈሽ፣ ከዛን አረገሽ ወዲያው። ከዛም በኋላ ያው ምን ማድረግ ይቻላል? ስህተትን በስህተት ከማረም ይሻላል ከማስወረድ። ይሻላል ከማስወረድ። ማስወረድማ ነፍስ መግደል ነው። ለዛ ጥፋቴን ደግሞ በሌላ ጥፋት ከማረም ኦርደር ማለት የሚፈልግ ከሆነ ችግር የለውም። ጠልፍ ምናምን ልብስ ይሰራሉ። ፕሮሞሽን አንቺ እሷ ጋር ሄዳቸው ኦርደር አድርጓል። ግቡና አስፈርጋ ኦርደር እያደረጋችሁ ዴሊቨሪ ፍሪ ዴሊቨሪ ሁላ